ናቸው። እኛም የማናውቃቸው ገሰብ የታወቁ ሆነው ችግር ሲኖር ይሄ ቡዳ የሚባል አይነት ነገር ስላለ ደርሰው ቁጭ ብለን እንሰማለን። ካምፓየር አለ እዛ የተለያየ ጭፈራ ነው፣ ዘፈን ነው፣ ብሔር ብሔረሰብ መከሌ እንዲህ ነው የለ ደስ የሚልሽ ነገር ሃይማኖት ልዩነት አናውቅ፣ የዘርና ምንም እናውቅ አንድ ነን። በቃ አንድ ፍቅር ሊሆን ግሩፕ ነበር። በቃ ነው ማታ ስብሰባ አለ። በማርክሲዝም ጥናት ነው የተጀመረው ስብሰባው። በኋላ ግን ወደ እንትን እየተቀየረ መጣ። ዘመቻውን እንተው ትተን እንሂድ ወደሚለው ቀን ተቆረጠ። በዚህ ቀን ዘመቻውን ጥለን እንሄዳለን እና ይሄ ሁሉ በድብቅ ነው። እንግዲህ ሌሊት ነው እኮ ደግሞ በመኪናው ተደብቀን ከዕቃ ጋር ሆነ ሌሊት ደብረ ብርሃን ገባል። ትንሽ ቆይቶ በቃ መንግስት በቃ እንደዚህ ዘመቻ ክታችሁ መታችኋል፣ እስከዚህ ቀን ድረስ ካልተመለሳችሁ ሰርቲፊኬት አይሰጥም፣ ስራም አትቀጠሩም፣ ትምህርት የለም ሲለን ተወሰኑ ተማሪዎች ተመለሱ። ተወሰኑት ግን በዛው ቀሩ። ወጣቶች ነን ሁላችንም። የለውጥ ትናላ ይሄ አፍላን ሚታዊነት አለ አይደል? እና አንዳንድ ጊዜ እዛ እኛ ባልነው መሰረት ሂድ የምንልበትም ጊዜ አለ። እዛ ሆኜ አሁን ብዙም አልታወቀኝም። በኋላ ግን ስሰማ ከሚሉት ነገር እኛ ባልነው ይሁን እንደ ወረዳ አስተዳዳሪም እንደ ፖሊስ አዛዥም የሚያደርገን ጊዜ ነበር። ከህብረተሰቡ ጋር አንዳንድ ጊዜ የመጋጨት ነገር ነበር። በአብዛኛው ጊዜ ግን ተስማምተን ቤታቸውም እየወሰዱን ያለውን እያካፈሉን፣ ስብሰባ ሲኖርም ጠላም ዳቦም እያመጡ ልክ እንደ ልጆቻቸው አድርገው ነበረ የያዙን። ሁሉ ነገር ልውጥ ብሎ በቃ እኛ የምንፈልገው መሬትና ፕላስቲክ በሚል መሪ ቃል የዓለም መሬት ቀን ወይም በእንግሊዝኛው እርዝ ዴይ በመላው ዓለም እየተከበረ ነው። ይህንን አስታከን አንድ ነገር እናንሳ። ብዝሃ ሕይወትን መጠበቅ ሲባል ምን ማለት ነው? ተፈጥሮን ባንጠብቃት ምን ይመጣብናል? ከአካባቢ ጥበቃ በማፈንገጡ እውነት የሰው ልጅ ለከባድ ችግር ሊዳረግ ይችላል ወይስ ሳይንስ ነገሮችን እያጋነነ እየነገረ ነው? ፕሮፌሰር ተሾመ ሶሮምሳ በአዲስ አበባ ዩኒቨርሲቲ የአካባቢ ሳይንስ ማዕከል ተመራማሪ እንግዳ አድርገናቸዋል። በአጭሩ በሚገባ ኤግዛምፕል ላንሳ። ዩኬ ናሽናል አጀንዳ ብሎ ያስቀመጠው ፖሊኔሽንን ነው። ፖሊኔሽን ማለት ከወንዴ አበባ ወደ ሴቴ አበባ በኢንሴክት አማካይነት ፖለን ሲተላለፍ ማለት ነው በአጭሩ። ይቺ አሁን ለሰው ምን ተራ ነው ብሎ ነው የሚያስበው። ምን ናሽናል አጀንዳ ነው፣ እኛ ምን አገባን? በቃ ቢሮ ይዛ ቀሰመች አልቀሰመች ምንም አያገባንም። ምን በቃ ሰው ዋት ይላል። ሰው ዋት አይደለም። የሚገርም አሁን የቢራቢሮ ስራ እንደዚህ ከሌለ ሲድ የለም ማለት ዘር የለም ሙሉ በሙሉ ገብስ የለህም፣ ስንዴ የለህም እንደማለት እኮ ነው። በቃ ኢንሴክቶቹን ብታጠፋ የለህም ሙሉ በሙሉ። የሆነ ሳይክሉን አሁን የምንለውን ሳይክል ብትቆርጥ ምንም ነገር የለም።